ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን። ዛሬ ደግሞ በድጋሜ በሌላ ስራ መጥቻላችኋለሁኝ እና እያያችሁ ደግሞ እንዳታልፉ ላይክ እና ሰብስክራይብ አድርጉ ያላደረጋችሁ ካላችሁ። አሁን የምናየው ጸጉራችንን እንዴት እንንከባከብ ወይም ጸጉራችንን በፍጥነት እንዴት እናሳድግ ነው። እዚህ ጋር የምታዩት የረጨሁት የቅርንፉድ ውሃ ነው። ቅርንፉድን ዘፍዝፋችሁ ውሃ ጋር ትኩስ ውሃ ሞቅ ያለ ውሃ ዘፍዝፋችሁ ሳምንት ወይም 4 ቀን 5 ቀን ትተውታላችሁ። ከዛ እንደዚህ አጥልላችሁ ትረጭታላችሁ። ጫፉ ላይ ደግሞ ዘይቱን ነው የተጠቀምኩት። እናንተ የሚስማማችሁን መጠቀም ትችላላችሁ። የሚስማማችሁን ለምሳሌ ኮኮናት ቆንጆ ነው። ኮኮናት ወይም ዘይቱን እንደኔ ወይም ደግሞ ኦርጋን ኦይል በጣም አሪፍ ናቸው እነዚህና ከዛ እንደዛ እንትን እንዳልና ጸጉር ረጭቼ ስሩን ብቻ ነው ግን የምትረጩት እዚህ ጋር ማለት ነው። ጫፉን ያደርቅባችኋል፣ ሊበጣጠስባችሁ ይችላል። ከዛ ጸጉራችን ሳይደርቅ ወደው ወይ መጠምጠም ወይ እንደዚህ ቁጥጥር መስራት የማትችሉ ከሆነ ደግሞ ከ2 ወይም ከ4 ዝም ብላችሁ ጎንጉኑት እና ከ2 ቀን በኋላ ፈትታችሁ እንዳዲስ አበጥራችሁ ድጋሜ መርጨት ትችላላችሁ። የምትችሉ ከሆነ ቀን በቀን ቆንጆ ነው፣ ይመከራል። በጣም አሪፍ ነው። የግንባራችሁን ጸጉር ያሳድግላችኋል፣ ስሩ ይጠነክራል። ስታበጥሩት አይበጣጠስም። ልዩነቱ ነው ማለት ነው ጥቅሙ። እንደገና አንዱ የጸጉራችሁ አንዱ ፍሬ በጣም ወፍራም ነው የሚሆነው። እዛ ላይ ይጠነክራል። ደስ የሚለው ይጠነክራል፣ አይበጣጠስም፣ ይወፍራል። የሆነ ደስ ነው የሚለው ላይነ ከዛ ይሄን ደግሞ እንደዚህ ከጨረሳችሁ በኋላ ስትፈቱት ከ2 ቀን ወይም ከ3 ቀን በኋላ ደስ ሲል ማለት ነው ፍርዝርዝ ነው የሚለው እና አይሰለቻችሁም። ራሳችሁን ዘና ያረጋችሁ ሰሩት። ስትሰሩ ደግሞ የሚመቻችሁ ከሆነ ለጸጉራችሁ ሮዝመሪ ጨምሩ። ሮዝመሪ አሪፍ ነው። እኔ ግን ለጸጉር አይመቸኝም እና ቅርንፉድ ብቻ ነው የምጠቀመው። እንደገና ሽታውን ከቻላችሁት ደግሞ አብሽና የቀይ ሽንኩርት ቅርፊቱን ማለት ነው አፍልታችሁ ውሃውን በዛ ዘፍዝፉት። ግን ሽታው አይቻልም። ይሄ ግን ሽታው በጣም አሪፍ ነው። ሳምንትም 2 ሳምንትም ባትታጠቡ ምንም አይቀየርም ሽታው። ያው እናንተ ላበት ካላችሁ ማለት በስራ ብዛት ሰውነታችሁ የሚያለባችሁ ከሆነ ያ የላባችሁ እንደሆነ እንጂ የሚሸተው ይሄ ቅርንፉድ ግን ውሃው በጣም ነው የሚመቸው። እዚህ ላይ መቼ ብሉ ያስተካክልኩ ነበረ እና ወድጄ ይላችኋለሁ። ላይክ እያረጋችሁ የሚገርማችሁ የስንት ሰዓት ቪዲዮ ነበር ወደ ኋላ ቆርጬ አስተካክዬ ምን ብዬ ነው ደክ የሚያመጣሁት እና ደራስ እንዳታልፉ ላይክ እያረጋችሁ ኦኬ። ለጥያቄ ካላችሁም ኮሜንት ላይ ያስቀምጡ እና እንደዚህ እናደርጋለን። እንደምታዩት እንትን ጸጉሬ ማለት እርጥብ ነው፣ ገና እንትን አላለም። ውሃው ሳይደርቅ ነው መሆን ያለበት የእንትን ውሃ ማለት ነው። ያያችሁት ሰርቼ ስጨርስ እንዴት እንትን እንደሚል የሆነ እንደሚያያዝ እንደሚፈረዘረዝ እዛው ላይ እና እንደዚህ ነው። በጣም ነው ደስ የሚለው። በነገራችን ላይ የምትወዱ ከሆነ በተለይ ጸጉሩ ጋር መጫወት የሚወድ ሰው በጣም አሪፍ ነው። እኔ እንኳን እንደዛ አይደለም፣ ያው ስልቹ ነኝ።